በዛሬ ቪዲዮችን የምንመለከተው ደግሞ ስፔሻሊ ለቪዲዮ ኤዲተሮች የሚሆን ነው። አሁን የምነግራችሁን 5 ዌብሳይቶች ተጠቅማችሁ የቪዲዮአችሁን ሉክ አንድ ስቴፕ ከፍ ማድረግ ትችላላችሁ ማለት ነው። ምክንያቱም አሁን የምነግራችሁ 5 ዌብሳይቶች ለቪዲዮአችሁ አሪፍ የሆኑ አሴቶችን ወይም ደግሞ ቴምፕሌቶችን ፎር ፍሪ የሚሰጧችሁ ዌብሳይቶች ናቸው ማለት ነው። እነዚህ ቪዲዮ ተጠቅማችሁ ቅድም እንዳልኳችሁ ለቪዲዮአችሁ ተጠቅማችሁ አንድ ስቴፕ ደረጃችሁን ከፍ ማድረግ የምትችሉበት ዌብሳይቶች ናቸው ማለት ነው። እነዚህን ዌብሳይቶች አንድ ባንድ እንመለከታለን ማለት ነው። Let's go. በመጀመሪያም ደረጃ የምናገኘው ሚክስኪት ነው። ሚክስኪት እንግዲህ በጣም አሪፍ የሚለው ዌብሳይት ሲሆን እዚህ ዌብሳይት ላይ አሪፍ የሆኑ ቴምፕሌቶችን እንዲሁም በተጨማሪ ደግሞ ስቶክ ቪዲዮ፣ ስቶክ ሚውዚክ፣ ሳውንድ ኢፌክት እናም ቪዲዮ ቴምፕሌቶችን የምታገኙበት ነው ማለት ነው። ከላይ እዚህ ጋር አንድ አማራጭ አላችሁ። እዚህ ጋር ቴምፕሌትስ የሚለውን አንዴ ትጫኑታላችሁ። እዚህ ከመጣችሁ በኋላ 4 አይነት አማራጭ ይሰጣችኋል። ለፕሪሚየር ፕሮ ነው፣ ለአፍተር ኢፌክትስ ነው፣ ለፋይናል ከት ፕሮ ነው ወይስ ለዳቪንቺ ሪዞልቭ ነው ብሎ ይነግራችኋል ማለት ነው። በእነዚህ 4 አማራጮች የተለያዩ ቴምፕሌቶችን ያስቀምጥላችኋል ማለት ነው። እናንተ በምርጫችሁ ገብታችሁ የፈለጋችሁትን መጠቀም ትችላላችሁ ማለት ነው። ለምሳሌ ለፕሪሚየር ፕሮ ብለን እንግባ። ለፕሪሚየር ፕሮ ብለን ስንገባ ለፕሪሚየር ፕሮ የተዘጋጁ አሪፍ የሚለውን ቴምፕሌቶችን እዚህ ጋር ያስቀምጥልናል ማለት ነው። በቀላሉ አንዱን ነክተን ዳውንሎድ ማድረግ እንችላለን ማለት ነው። ለምሳሌ እዚህ ጋር ከለርፉል ግሊች ቴክስት የሚለውን እናውርደው። በቀላሉ ተች ማድረግ ነው ወይ ደግሞ መንካት ነው ራሱን አንደን አውቶማቲካሊ ይወስደናል። ከዛ እዚህ ጋር ዳውንሎድ ፍሪ ቴምፕሌት ይለናል ማለት ነው። እዚህ ጋር በቺን በመንካት በቀላሉ ማውረድ እንችላለን ማለት ነው። እንዲህ ከመጣባችሁ ማስታወቂያ ነው፣ ምንም ችግር የለውም። እዚህ ጋር ኤክስ ማለት ትችላላችሁ፣ ምንም የሚከለክላችሁ ነገር የለም። እዚህ ጋር አውቶማቲካሊ ፋይላችን ዳውንሎድ የሆነ ነው ማለት ነው። ይሄ ብቻም አይደለም። እዚህ ጋር ሰርች ባር ላይ መታችሁ የምትፈልጉትን የቴምፕሌት አይነት ሰርች አድርጋችሁ መጠቀም ትችላላችሁ ማለት ነው። ለምሳሌ እኔ እዚህ ጋር የፈለኩት ኢንትሮ ቢሆን እዚች ጋር ኢንትሮ ብዬ አስገባለሁ። ከዛም በኋላ እዚህ ጋር ቴምፕሌቱን መርጣለሁ። ለፕሪሚየር ፕሮ አይከን ነው፣ ቴምፕሌት ነው፣ ሳውንድ ኢፌክት ነው፣ ሚውዚክ ነው፣ ቪዲዮ ነው ይለኛል። ከነሱ መካከል እኔ ፕሪሚየር ፕሮ መርጥና እንደን በኋላ እዚህ ጋር መጥቼ ኢንትሮ ብዬ ጽፋለሁ ማለት ነው። ኢንትሮ ብዬ ጽፌ ሰርች ሳደርገው ለፕሪሚየር ፕሮ የሚሆኑ አሪፍ የሚለውን ኢንትሮዎች ያስገባልኛል ማለት ነው። እኔም ከነሱ መካከል የፈለኩትን ነክቼ ዳውንሎድ ማድረግ እችላለሁ ማለት ነው። ዳውንሎድ ፍሪ ቴምፕሌት ብዬ ነካዋለሁ፣ አውቶማቲካሊ ዳውንሎድ ያደርግልኛል ማለት ነው። ሚክስኪት እንግዲህ ቴምፕሌት ብቻ አይደለም የያዘችው። ለምሳሌ ትራንዚሽኖችንም፣ ታይትሎችንም፣ ሎጎችንም ማግኘት ትችላላችሁ ማለት ነው። ለምሳሌ እዚህ ከላይ እንደምትመለከቱ ኦፕነር፣ ትራንዚሽን፣ ታይትልስ፣ ሎጎ፣ ሎወር ሰርድስ እና የተለያዩ አማራጮች አሉት። ከነሱ መካከል የምትፈልጉትን መርጣችሁ አይታችሁ ማውረድ ትችላላችሁ። ለምሳሌ ኮላውቶችን እንመጣው። ኮላውት ማለት ምንድነው? የሆነ ነገር ጠቆመ መናገር የምንፈልገው ነገር ሲኖር ነው። ለፕሪሚየር ፕሮ የሚሆኑ ኮላውቶችን እዚህ ጋር በቀላሉ ያስቀምጥላችኋል ማለት ነው። ቀደም እንዳየነው ከነክታችሁ እዚህ ጋር ዳውንሎድ ፍሪ ቴምፕሌት የሚለው መንካት ብቻ ነው ማለት ነው። በዚህ ቪዲዮ ላይ ለፕሪሚየር ፕሮ እንዳየነው እናንተ ለምትፈልጉት ለአፍተር ኢፌክት፣ ለዳቪንቺ ሪዞልቭ ወይ ደግሞ ለፋይናል ከት ፕሮ በተመሳሳይ ሜተድ ማውረድ እና መጠቀም ትችላላችሁ ማለት ነው። ምንም የተለየ ፕሮሰስ የለውም። ፋይናል ከት ፕሮ ለምሳሌ እንመልከት። ፋይናል ከት ፕሮ እንገባለን። እዚህ ጋር መንካት ነው እንደን ዳውንሎድ ፍሪ ቴምፕሌት ማለት ብቻ ነው ማለት። ስለዚህ እንዳላችሁ ሶፍትዌር ምርጫ የፈለጋችሁት ቴምፕሌት ከሚክስኪት ማውረድ ትችላላችሁ ማለት ነው። በሁለተኛ ደረጃ የምናገኘው ምንድነው? ሞሽን አሬይ ነው። ሞሽን አሬይ እንግዲህ አሪፍ የሚለው የቪዲዮ ቴምፕሌቶች የምታገኙበት ዌብሳይት ነው ማለት ነው። ሞሽን አሬይ ኢንተርፌሱ ይህንን ይመስላል። እዚህ ውስጥ እንደገባችሁ መጀመሪያ ሳይን ኢን እንድታደርጉ ይጠይቃችኋል ማለት ነው። እዚህ ጋር ሳይን ኢን ትሉታላችሁ ማለት ነው። ከላይ እንደን በፌስቡክ፣ በጉግል፣ በኢሜል አማራጮቻችሁ ሳይን ኢን ማለት ትችላላችሁ ማለት ነው። እኔ አሁን በጉግል አካውንቴ ሳይን ኢን እናድርግና እንግባ። ሳይን አድርገን ከገባን በኋላ ኢንተርፌሱ ይሄንን ይመስላል ማለት ነው። ዮር ኦል ሴት ይላችኋል እዚህ ጋር። ከዛ እዚህ ጋር ምናችኋል ቪዲዮ ቴምፕሌቶችን፣ ፕሪሴቶችን፣ ሞሽን ግራፊክስ እና ሌሎች አማራጮችም ከላይ ያስቀምጥላችኋል ማለት ነው። እናንተ የምትፈልጉትን መርጣችሁ ማውረድ ብቻ ነው የሚጠበቅባችሁ። ሞሽን አሬይ ትንሽ ለየት የሚያደርገው ምንድነው? ፍሪ እና ፔድ የሆኑ ቴምፕሌቶችን የያዘ ነው። ስለዚህ በመጀመሪያ ላይ ስንገባ እንደዚሁ ገብተን ማውረድ ብንፈልግ ክፈሉ ይላል ማለት። ለምሳሌ ይሄ መርጠን ዳውንሎድ ብንለው የክፍያ አማራጮችን ይጠይቀናል። ሰብስክራይብ ቱ ዳውንሎድ ይለናል። እሱን በምነካበት ጊዜ የተለያዩ ክፍያ አማራጮችን ያሳየናል ማለት ነው። እኛ ግን ፍሪ ቴምፕሌቶችን ይፈልጋል። ስለዚህ ሞሽን አሬይም ደግሞ ፍሪ የሆኑ ቴምፕሌቶችን ለብቻው ያስቀምጥናል ማለት ነው። እዚህ ጋር ፊልተር በሚለው ተወደታች እንደበወረዳችሁ ጊዜ ከታች ምን ያስቀምጥላችኋል? ፍሪ ቴምፕሌትስ የሚለውን ኦን ታደርጋላችሁ ማለት ነው። ይህን ኦን በምታደርጉበት ሰዓት ፍሪ የሆኑ ቴምፕሌቶችን ያስቀምጥላችኋል ማለት ነው። ለምሳሌ ይሄንን ማውረድ ብንፈልግ እዚህ ጋር መንካት ነው። እንደን ዳውንሎድ እንላታለን። አውቶማቲካሊ ዳውንሎድ ያደርግልናል ማለት ነው። እዚህ ጋር እንደምትመለከቱት ዳውንሎድ ያደርግልን ነው ማለት ኔክስት ማለት ነው። ምንም አያስፈልግም ማለት ነው። በተጨማሪም እንግዲህ እዚች ጋር ሎጎዎችን፣ ታይፖግራፊዎችን፣ ስላይድ ሾዎችን በተለያየ አማራጭ ያገኘናችሁ። እነዚህ ጋር ኦል ስላለ ነው። ለምሳሌ ሎጎስ ብለን እንግባ።
ለሎጎ የሚሆኑ ፍሪ የሆኑ ቴምፕሌቶችን በዚህ መልክ ያስቀምጥላችኋል። ያው ፍሪ ቨርዥኖቹ በጣም ትንሽ ናቸው፣ ምክንያቱም ያው ሰው ቢያንስ ይጠቀም በሚለው የሚያዘጋጁት ያን ያህል አናገኝም። ግን ሞር መጠቀም የምትፈልጉ ከሆነ ፔድ ቨርዥኑን ከፍላችሁ መጠቀም ትችላላችሁ። በወር አማራጭ አላቸው፣ በእነሱ መጠቀም ትችላላችሁ ማለት ነው። ቀጣዩ ደግሞ ቫይድዚ ነው። ቫይድዚም እንግዲህ አሪፍ የሆነ ቴምፕሌቶች የምታገኙባቸው ፖፑላር የሆኑ ፉቴጆችን የቪዲዮ ባክግራውንዶች የምታገኙበት ዌብሳይት ነው። አይም ኖት ሹር አባውት ኢትስ ኔም፣ ግን እዚህ ጋር ገብቼ ጽፌው አንብብልኝ ስለው ቫይድዚ አለኝ። ቪድዚ ይሁን ቫይድዚ አም ኖት ሹር፣ ግን ስሙት ቆይ እቺን ላሳያችሁ። ጻፍኩና አንብብልኝ አልኩት። እንደን ቪዲዚ ነው ያልከው? ቪዲዚ። ለማንኛውም በቃ እሱ እንዳለው ያዙት። ለማንኛውም ጽፋችሁ እንትን በሉት፣ አገኙት። ከእንትን በኋላ ከገባችሁ በኋላ ኢንተርፌሱ ይሄን ይመስላል። ቶፕ የሆኑ ባክግራውንዶችን፣ ለአፍተር ኢፌክት የሆኑ ቴምፕሌቶችን፣ የተለያዩ ነገሮች ታገኙበታላችሁ ማለት ነው። በቀላሉ ለማውረድ እዚህ ጋር ትሬንዲ ታይፖግራፊ ፓክ የሚለውን እስቲ እናወርደው። እዚህ ጋር ትነካላችሁ። አንዳንዴ ማስታወቂያ ሊያመጣባችሁ ይችላል። ካላመጣም የተሰየው ወይ ደግሞ ኤዲ ብሎከር መጠቀም ትችላላችሁ ማለት ነው። እንደን ከገባችሁ በኋላ እዚህ ጋር ፍሪ ዳውንሎድ ላችኋል። እሱን አንዴ መጫን ብቻ ነው። እንደን እስከ 5 ይቆጥርና አውቶማቲካሊ ዳውንሎድ ያደርግላችኋል ማለት ነው። ዳውንሎድ ያደርግላችኋል። ቬሪ ኢዚ። በመቀጠል የምናገኘው ምንድነው? ሞሽን ኤሌመንትስ ነው። ሞሽን ኤሌመንትስ ላይ ሲገቡ ኢንተርፌሱ ይሄንን ይመስላል። በመጀመሪያ ላይ ሎጊን ማድረግ ይኖርባችኋል፣ አካውንት ካላችሁ። አካውንት ከሌላችሁ ደግሞ ሳይን አፕ ብላችሁ መመዝገብ ትችላላችሁ ማለት ነው። ለምሳሌ እዚህ ጋር ስማችሁን አስገባላችሁ። እኔ አውቶማቲካሊ እንደዚህ ብዬ ላስገባ። ኢሜይላችሁን አስገባታችሁ፣ ፓስወርዳችሁን ሞልታችሁ ሳይን አፕ ታደርጋላችሁ ማለት ነው። እንደን ሳይን አፕ ካደረጋችሁ በኋላ የምትፈልጉትን ቴምፕሌት ፍሪ ማውረድ ትችላላችሁ ማለት ነው። ሳይን አፕ አድርጋችሁ ከጨረሳችሁ በኋላ ወደ ፔጁ ትመለሱና የምትፈልጉትን ትመርጣላችሁ ማለት ነው። ለምሳሌ አፍተር ኢፌክት ወር ፕሪሚየር ፕሮ የሚለውን እንምረጥ። ለምሳሌ ፕሪሚየር ፕሮ እንምረጥ። ፕሪሚየር ፕሮ ከመረጠን በኋላ እዚህ ጋር ዲዛይን ኤሌመንት ካታጎሪ ሰጠናል። ዲዛይን ኤሌመንት፣ ሎጎ፣ ሶሻል ሚዲያ፣ ቴክስት፣ ዌዲንግ፣ ቨርቲካል ኦር ትራንዚሽን ነው የምትፈልገው። ለምሳሌ ቴክስትን የፈለግነው እንበል። ቴክስትን ከነካም በኋላ እዚህ ጋር የተለያዩ የቴክስት ኢፌክቶችን ኦር አኒሜሽኖችን ያሳየናል። ግን እነዚህ ምንድን ናቸው? አንዳንዶቹ ፕሪሚየም ናቸው። ለምን ከፍለን ነው የምንጠቀመው። እዚህ ጋር እንደምትመለከቱት $9 ወይ ደግሞ $9 ነው። ስለዚህ የምናደርጋለን ወደዚህ እንመጣና ከታች ከወረድን በኋላ ፕራይስ የሚለው ላይ ፍሪ የሚለውን እንጫነታለን ማለት ነው። ፍሪ የሚለውን ከተጫንን በኋላ ፍሪ የሆኑ የፎንት አኒሜሽኖችን ይሰጠናል ማለት ነው። ደን ከነካ ነው በኋላ እዚህ ጋር በቀላሉ ከታች ዳውንሎድ አድርገን መጣ። በመጨረሻ የምናገኘው ምንድነው? ፍሪ ፒክ ነው። ፍሪ ፒክ እንግዲህ በጣም አሪፍ የምለው ዌብሳይት ነው። ምክንያቱም ለቪዲዮ ኤዲቲንግ ብቻም ሳይሆን ለፎቶም ለተለያዩ ነገሮችን የሚጠቀም ቴምፕሌቶችን የያዘ ነው። ለዛሬ ለኤዲቲንግ ወይ ደግሞ ለቪዲዮ ኤዲተሮች የሚሆነው እናሳያችሁ። በመጀመሪያ እዚች ጋር አይኮኗን ተነኩና ከዛ ቴምፕሌት የሚለውን ትጫኑታላችሁ። ከቴምፕሌት መሀል ነው የሚፈልግልን ማለት ነው። እዚህ ጋር ቴምፕሌት የሚለውን ከመረጠን በኋላ ሰርች ፎር ቴምፕሌት ይለናል። እንደን ሰርች ባር ላይ እንሄድና ለምሳሌ ኢንትሮ ብለን እንጽፋለን። መጀመሪያ ላይ ሲያመጣልን ፔድ እና ፍሪ የሆኑ ቨርዥኖችን እንመጣለን። እናደርጋለን እዚህ ጋር ላይሰንስ የሚለውን እንጫነውና ፍሪ የሚለውን ክሊክ እናደርጋለን። ፍሪ የሆኑ ቴምፕሌቶችን በቀላሉ ያመጣናል ማለት ነው። ገብተንም እዚች ጋር ዳውንሎድ ማድረግ እንችላለን። ዳውንሎድ በመጥቃት ፍሪሊ ማውረድ እንችላለን ማለት ነው። የዛሬ ቪዲዮችን ይሄን ይመስል ነበር። አይሆፕ የዛሬ ቪዲዮ በደንብ እንደጠቀማችሁ፣ ከጠቀማችሁ ላይክ ማድረጋችሁ እንዳትረሱ፣ ሌሎች ቪዲዮዎች ደግሞ እንዲደርሷችሁ ሰብስክራይብ ማድረጋችሁ እንዳትረሱ። የዛሬ ቪዲዮችን ይሄን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ